ይህ የቁጫ ህዝብ ዲሞክራሲያዊ ፓርቲ ቁሂዴፓ የምርጫ ቅስቀሳ መልእክት ነው። የተከበራችሁ የሀገራችን ህዝቦችና የፓርቲያችን የምርጫ ቅስቀሳ መርሃ ግብርን የምትከታተሉ ክቡራን መራጮች፣ በቅድሚያ የቁጫ ህዝብ ዲሞክራሲያዊ ፓርቲ ቁሂዴፓ ለሀገራችን ህዝቦች ሰላምን፣ ዲሞክራሲን፣ ፍትህን፣ ልማትን፣ እኩልነትን፣ እድገትንና ብልጽግናን ከልቡ ይመኛል። ከምኞትም ባሻገር ለኢትዮጵያ ህዝብ ዘላቂ ሰላምና ልማት፣ እውነተኛ ፍትህ፣ ትክክለኛ ዲሞክራሲ፣ እኩልነትና ነጻነት በተግባር እንዲረጋገጥም በአቋም ይታገላል። ቁዴፓ በስድስተኛው ሀገራዊ ምርጫ በደቡብ ኢትዮጵያ ክልል በቁጫ ምርጫ ክልል ያሸነፈ ፓርቲና ላለፉት 5 ዓመታት በኢፌዴሪ ህዝብ ተወካዮች ምክር ቤት ለመረጠው ቁጫ ህዝብና ለመላው ኢትዮጵያ ህዝብ ድምጽ እየሆነ ያለ ፓርቲ መሆኑን ሀገር ያወቀውና ታሪክ የመዘገበው እውነት ነው። ቁዴፓ በኢፌዴሪ ህዝብ ተወካዮች ምክር ቤትም ሆነ በየደረጃው ባሉ መዋቅሮች ሁሉ የቁጫ ህዝብም ሆነ የኢትዮጵያ ህዝብ ጥቅምን የሚነኩ አሰራሮችን በመቃወምና የሚበጀውን በመደገፍ ለመረጠው ቁጫ ህዝብና ለሀገራችን ህዝቦች ሁሉ እውነተኛ ውግንናን ማሳየት መቻሉ በመራጨው ህዝብና በሀገራችን ህዝቦች ዘንድ ሰፊ ድጋፍና አመኔታ አትርፎለታል። ውድ የሀገራችን ህዝቦችና መራጮች፣ በሀገር መንግስት ግንባታ ታሪክ ሀገራችን ኢትዮጵያ የብዙ ዘመናት ቀደምት ታሪክና ስልጣኔ ካላቸው ሀገራት ተርታ የምትመደብ ጥንታዊት ሀገር መሆኗ የማይካድ እውነት ቢሆንም የነበራትን ስልጣኔ በማስቀጠል የሚገባትን ዘመናዊነት፣ ዲሞክራሲ፣ ቴክኖሎጂ፣ የምጣኔ ሀብት እድገትና ልማትን ማረጋገጥ አልቻለችም። ከዚህም የተነሳ ለብዙ ዘመናት ህዝቦቿ በድህነት፣ በመልካም አስተዳደር እጦት፣ በሰብአዊ መብት አያያዝ፣ የዲሞክራሲ እጦትን ጨምሮ በሌሎች ቁሳዊና ስነ ልቦናዊ እድገቶች ዓለም ከደረሰችበት እድገትና ለውጥ አንጻር ስትመዘን ከኋላ ቀር ከሆኑ ሀገራት ተርታ ትመደባለች። ኢትዮጵያን ለዚህ ኋላ ቀርነትና ድህነት ያበቁ ምክንያቶቿ በርካታ ቢሆኑም በየዘመናቱ የነበሩ መንግስታት የፖለቲካ አስተዳደር ስርዓት ጨቋኝነት፣ ፍትሃዊነት እና የዲሞክራሲ ስርዓት አለመጎልበት ትልቁን ስፍራ እንደሚይዝ ቁዴፓ ያምናል። በተጠቀሱት ችግሮች ሳቢያ በተለያዩ ጊዜያት የተፈጠሩ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ቀውሶችና በእርስ በርስ ጦርነቶች የደረሱ ቁሳዊ፣ ሰብአዊና ሞራላዊ ጉዳቶችና ውድመቶች ለበርካታ ዘመናት ሀገራችንን ኢትዮጵያ ለድህነት፣ ለሰላም እጦት፣ ለራብ፣ ለበሽታና ለድርቅ ተዳርጋለች። አሁን በምንገኝበት ወቅትም ቢሆን በሀገራችን ፍትሃዊነት፣ የዲሞክራሲ አለመኖር፣ የመልካም አስተዳደር እጦት፣ የሙስና ችግሮች፣ የሰብአዊና ዲሞክራሲያዊ መብቶች ጥሰት አሳሳቢ ደረጃ ላይ ደርሷል። የሥራ አጥነት ቁጥርም በእጅጉ አሻቅቧል። ዜጎችና ወጣቶች በሀገራቸው ሰርተው የሚኖር ዋስትናና በቂ የሥራ ዕድል አማራጮችን ከማጣታቸው የተነሳ ሕይወታቸውን ለመቀየር ሲሉ ወደ ተለያዩ አውሮፓና አረብ ሀገራት በሕገወጥ መንገድ ለመሰደድ ተገዷል። በሕገወጥ መንገድ በሚሰደዱበት ወቅትም በበረሃና በባህር እያቋረጡ ለተለያየ ችግርና መከራ በመጋለጥ ወዳሰቡበት ሀገርና የኑሮ ደረጃ ላይ ሳይደርሱና ሕልማቸውን ይሁን ሳያደርጉ በመንገድ የሚቀሩ የነገ የሀገር ተረካቢ ወጣቶችና ዜጎች ቁጥር የት የለለ ነው። ሀገራችን ከዚህ ችግር እንድትወጣ በስነ ህዝብ አስተዳደር ስርዓት፣ በትምህርትና እውቀት፣ በሳይንስና በቴክኖሎጂ ልቀት የነቃ ማህበረሰብና ትውልድን ለመፍጠር የፖለቲካ ስርዓታችን ማዘመንና ዲሞክራሲን ማረጋገጥ ቀዳሚ አጀንዳ መሆን እንዳለበት ቁሂዴፓ ያምናል። የቁጫ ህዝብ ዲሞክራሲ ፓርቲ ቁሂዴፓ በኢትዮጵያ ሀገራችን የዜጎች ሰላም፣ እኩልነት፣ ነጻነት፣ ፍትህና ዲሞክራሲን በማረጋገጥ የመላው ኢትዮጵያ ህዝብ የመልማት ፍላጎትን የሚያማክል የፖለቲካ ሽግግር ለውጥ እንዲመጣና ህዝባዊ ስነ መንግስት አስተዳደር ስርዓት እንዲፈጠር ያልማል። በቁዴፓ እምነት ይህ በሀገራችን ሊሳካ የሚችለው ከነፍጥ ትግል ይልቅ በሀሳብ ልዕልና፣ በዲሞክራሲያዊ ምርጫና በህዝብ ነጻ ፍላጎትና ይሁንታ በሚመሰረት ህዝባዊ መንግስት በመሆኑ በሀገራችን የፖለቲካ ስልጣን ምንጭ የኢትዮጵያ ህዝብ እንዲሆን ፓርቲያችን በአቋም ይታገላል። የቁዴፓ ፖለቲካ ትግል ዓላማ የህዝቦች ሰላም፣ እኩልነት፣ ነጻነት፣ ፍትህ፣ የህግ በላይነት፣ ልማትና እድገትን ማረጋገጥ በመሆኑ በሁሉም ኢትዮጵያ አካባቢዎች የህዝቦች ሰላምና ደህንነት፣ ነጻነት፣ እኩልነትና ፍትህ ተጠብቆ የተረጋጋ ሀገር የማይቀለበስ እድገትና ብልጽግናን ማረጋገጥ የፓርቲያችን ፖለቲካ ትግሉ ዓላማና ግቡ ነው። በመሆኑም ቁዴፓ በሚከተሉ 5 ቁልፍ የፖለቲካ ዘርፍ አጀንዳዎች ያለውን አቋም እንደሚከተለው ያቀርባል። 1. ሰላምን ማረጋገጥ። ሰላም የሁሉም ነገር መሰረት በመሆኑ ሰላምን ማረጋገጥ የፓርቲያችን ተቀዳሚ አጀንዳ ነው። የአንድ ሀገር መንግስት ተቀዳሚ ሚናውና ግዴታውም የዜጎችን ሰላምና ደህንነት በዘላቂነት በማስጠበቅ ቢሆንም
በአሁኑ ሰዓት በሀገራችን በሰሜኑ፣ በደቡቡ፣ በምስራቁና በምዕራቡ ክፍል ዜጎች በሰላም ገብቶ በሰላም መውጣት ተረጋግቶ የመኖር ሀብት ንብረት የማፍራት መብት አደጋ ላይ ከወደቀ ውሎ አድሯል። በፓርቲያችን እምነት የሰላም እጦት ዋና ምክንያቶች የህዝብ ጥያቄዎችን በአግባቡና በጊዜ ያለመመለስ፣ የመልካም አስተዳደር ችግር፣ የዲሞክራሲ ስርዓት አለመዳበር፣ የጸጥታ ተቋማት ከፖለቲካ ገለልተኛ አለመሆን፣ ሙስናና የፍትህ እጦቶች ወዘተ ናቸው። በእነዚህና በሌሎች ቁልፍ ችግሮች ምክንያቶች የተከሰተው የእርስ በርስ ጦርነት፣ የሰብአዊ መብት ጥሰትና ድህነት የሀገራችን ኢትዮጵያ መለያ እንዲሆን ሆኗል። የኢትዮጵያ አሁናዊ ሁኔታ በዚህ የሚቀጥል ከሆነ በሀገር አንድነት ላይ ከፍተኛ አደጋ በተደቀነበት ምዕራፍ የምንገኝ መሆኑን ቁዴፓን እረፍት ከሚነሱ ጉዳዮች ሁሉ ትልቁ ይሄው ነው። ፓርቲያችን ከየትኛውም ጉዳዮች በላይ የሀገራችን ሰላም፣ አንድነትና ሉዓላዊነት እንዲጠበቅ በጽናት መታገልን የፖለቲካ ዘርፉ ቀዳሚ ተግባሩ አድርጓል። በቁዴፓ እምነት አሁናዊ የኢትዮጵያ ችግር ሊፈታና ዘላቂ ሰላም በሀገራችን ሊረጋገጥ የሚችለው በሀሳብ ተቃርኖ ያሉ ወገኖችን ያካተተ ሐቀኛ ፖለቲካዊ ድርድር፣ ምክክርና ውይይት፣ ዲሞክራሲያዊ ምርጫ ማድረግ፣ አግላይነትን በማስወገድ እርቅና መግባባትን በመፍጠር የሕግ በላይነትን ማረጋገጥ መሆኑን ቁዴፓ ያምናል። ፓርቲያችን በሀገራችን ዘላቂ ሰላምና መረጋጋት እንዲመጣ ሐቀኛ የፖለቲካ ድርድርና ሀገራዊ ምክክር ተግባራዊ እንዲደረግም በትኩረት ይሰራል። በሀገራችን ዘላቂ ሰላምና መረጋጋት እንዲመጣ ፓርቲያችን ህዝብን በማንቃትና በማስገንዘብ የህግ በላይነት እንዲረጋገጥ በማድረግ የጸጥታና ፍትህ ተቋማት ከፖለቲካ ወገንተኝነት ነፃ እንዲሆኑ በማስቻል የህዝብ ጥያቄዎችን በሕገ መንግሥቱ መሪ መሰረት በወቅቱ በመመለስ ሰላምን በተግባር ያረጋግጣል። ዲሞክራሲን ማረጋገጥ ለሰላም፣ ለፍትህ፣ ለአንድነት፣ ለልማት፣ ለእኩልነት፣ ለእድገትና መቻቻል ዋስትና መሆኑን ቁዴፓ ይገነዘባል። የዲሞክራሲ ስርዓትን ለማረጋገጥ ለህዝቦች ሰላም፣ አንድነት፣ ልማትና እድገት ዲሞክራሲ አይነተኛ መሳሪያ በመሆኑ በሀገራችን ትክክለኛ የዲሞክራሲ ስርዓት እንዲገነባ የመንግስት ስልጣን ዘመን የተገደበና አሳታፊነትን ያረጋገጠ እንዲሆን ነፃ፣ ፍትሃዊ፣ ገለልተኛና አሳታፊ የምርጫ ስርዓት እንዲኖር ቁዴፓ አበክሮ ይሰራል። ፍትህን ማረጋገጥ በሀገራችን የፍትህ ስርዓቱ የተዳከመ ብቻም ሳይሆን ከናካቶ የሞተ ነው ቢባል ማጋነን አይሆንም። ዜጎች በፈጣሪም ሆነ በሕግ ፍትህ እኩል የመታየት ሰብአዊና ዲሞክራሲያዊ መብት፣ ክብርና ነፃነት ያላቸው ቢሆኑም በሀገራችን የፍትህ ስርዓቱ በፖለቲካ ኃይሉና በባለ ሀብቱ የሚዘወር በመሆኑ ዜጎች በገዛ ሀገራቸው ፍትህ ከመጣታቱ የተነሳ ተስፋ ቆርጠው ከሀገራቸው ለስደትና ለመከራ፣ ለርዛትና ለሞት እየተዳረጉ ይገኛሉ። በአጠቃላይ በፖለቲካ ጣልቃ ገብነት የወደቀው የሀገራችን ፍትህ ስርዓቱ ሀገሪቱን የጉልበተኞች ሀገር እና ዜጎች በገዛ ሀገራቸው እንዲጨቆኑ፣ መብት ጥቅማቸውን እንዲነጠቁ ያስቻለ በመሆኑ ፓርቲያችን ቁዴፓ የፍትህ ዘርፉን እና የስርዓቱን ችግር ለመቅረፍ የፍትህ ዘርፉ ከፖለቲካ ጣልቃ ገብነትና ሙስና ነፃ በማድረግ የትምህርት ብቃትና ልምድ ባላቸው አካላት እንዲመራ ያደርጋል። ገለልተኛ የተቋማት ግንባታ በመፈጸም እውነተኛ ፍርድን በማረጋገጥ ፍትህ የድሃ መመኪያ እንዲሆን በማስቻል ኢትዮጵያና ህዝቦቿን የፍትህ ተምሳሌት ሀገርና ህዝብ ያደርጋል። ፍትሃዊ የልማትና እድገትን ማረጋገጥ በአሁኑ ሰዓት የልማት ኢፍትሃዊነት በህዝቦች መካከል ሰፊ የኑሮ ልዩነትን ፈጥሯል። ፍትሃዊ ተደራሽነትም የለም። ፓርቲያችን በሁሉም አቅጣጫ ህዝቦች በእኩልነት የመልማት እድል እንዲኖራቸው ተደራሽነት ያለው ፍትሃዊ የልማት ተጠቃሚነትን ለማረጋገጥ የተለያዩ የልማት ፖሊሲዎችን ይቀርጻል። የመንግስት መዋቅር አደረጃጀቶችን፣ የህዝብ አስተዳደር አገልግሎት ማዕከሎችን እንደገና ያደራጃል፣ ባሉበትም ያዘምናል። የህዝቦች ትስስርና ጥግግትን ለልማት ተደራሽነት በሚመች መልኩ በአዲስ መልክ በማዋቀር ፍትሃዊ ልማትና እድገት እንዲኖር በጽኑ ይሰራል። የህግ በላይነትን ማረጋገጥ በሀገራችን የህግ በላይነት ትርጉም ያጣበት ጊዜ ቢኖር አሁን የምንገኝበት ጊዜ ነው። የህግ በላይነት ማለት ጉልበትን መጠቀም፣ ጦርነትን ማወጅና የኃይል እርምጃ መውሰድ አለመሆኑን ቁዴፓ ያምናል። በቁዴፓ እምነት የህግ በላይነት ማለት ለዜጎች ጥቅም የቆመና የወገነ ገዢ ህግ ማውጣት፣ ግልጽና ተጠያቂነት ያለውን አሰራር መዘርጋት፣ የህዝቦች ጥያቄን በጊዜና በተገቢ መንገድ መመለስ፣ የልዩነት ሀሳቦችን በውይይት በድርድርና በምክክር በሰላማዊ መንገድ መፍታትን ቅድሚያ ማድረግ ነው።
የተጠቀሱ ጉዳዮችን አልፎ በሀገር በሕዝብና በዜጎች መብትና ጥቅም ላይ ጉዳት በሚያስከትሉ ሁኔታዎች ጠንካራ የሕግ በላይነት እርምጃዎችን በወቅቱና በጊዜ በመውሰድ በኢትዮጵያ ምድር ሰላም፣ ፍትህ፣ እኩልነት፣ ነጻነት፣ ዲሞክራሲ፣ ዘላቂ ልማት፣ እድገትና የሕግ በላይነትን ለማረጋገጥ ፓርቲያችን ጠንክሮ ይሰራል። ክቡራን መራጮቻችን፣ የቁጫ ሕዝብ ዲሞክራሲያዊ ፓርቲ ኢዴፓ የኢትዮጵያ ሕዝብን በታማኝነት በፍትሃዊነትና በእኩልነት ለማገልገል ፍትህ፣ እኩልነት፣ ዲሞክራሲና ልማትን ለማረጋገጥ በሁሉም ዘርፍ በጥናት ላይ የተመሰረተ አማራጭ ፖሊሲ ያለው ፓርቲ በመሆኑ በእምነት እንድትመርጡ አክብሮታዊ ጥሪውን ያቀርባል። ምረጡ፣ እናገለግላለን። የምርጫ ምልክታችን የቁጫ ቅቤ ነው። የተቆሳሰነው የኢትዮጵያ ፖለቲካ በሽታን ለመፈወስ ቅቤ ፍቱን መድኃኒት ነው። ኢዴፓን ይምረጡ። ኢዴፓ ሰላም፣ ነጻነት፣ ፍትህ፣ እኩልነት፣ ዲሞክራሲና ልማት ነው። ኢዴፓን ይምረጡ። የምርጫ ምልክታችን ቁጫ ቅቤ ነው። ሰላም ለውዱ ሀገራችን።